ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰሞኑን ሴቶች ክብረ ንጽህናቸውን እንዲጠብቁ እየሰራሁት ባለው ተከታታይ ቪዲዮ ላይ ሴቶች ቅሬታቸውን አቅርበዋል ማለት ነው። እሱ ምንድነው? ወቀሳ ሴቶች ጋር ብቻ ሆነ፣ ሴቶች ከትዳር በፊት ክብረ ንጽህናቸውን የሚያጡት በወንዶች አይደለም ወይ የሚሉ የተደጋገሙ ኮሜንቶች አይቻለሁ። እሱን አስመልክቶ መልስ ልስጥ። በመጀመሪያ ደረጃ የሆነ ቦታ ላይ ሌባ የሚበዛበት ቦታ ላይ የሆነ መናኸሪያ፣ እዛ ቦታ ላይ ሌባ እንደሚበዛ ይታወቃል እንበል። ሌቦቹን እንዳትሰርቁ ከማለት ተሳፋሪዎቹን ተጠንቀቁ፣ ስልካችሁ እንዳይጠፋባችሁ፣ ፖርሳችሁን እንዳትነጠቁ ማለቱ የትኛው የበለጠ መፍትሄ ይሆናል? ሌቦቹን እኮ መናገር እኮ መፍትሄ ሊሆን ይችላል እኮ፣ ግን የበለጠ መፍትሄ የሚሆነው የቱ ነው? ተሳፋሪዎችን ማስጠንቀቅ አይደለም ወይ? አንደኛ። ሁለተኛ፣ የሆነ በጣም ሽፍታ የሚበዛበት ቦታ አለ። ያም ቦታ ሰዎች መንገድ ቀይሰው እንዲሄዱ ወይም ደግሞ ሰዓት መርጠው እንዲሄዱ ሰዎች ማስጠንቀቅ ይሻላል። እነዛን ሽፍታ ሰዎችን እንዳዘርፉ፣ ሰው እንዳትገድሉ ብሎ እነዛ ሽፍታ መናገር የትኛው የተሻለ መፍትሄ ሊሆን ይችላል? መንገደኞቹ መናገር ነው፣ ምንም ጥርጥር የለውም ማለት ነው። እሺ፣ በሌላ መልኩ ሴት ከትዳር በፊት ዚና ሰራች፣ ድንግልናዋን አጣች፣ ክብረ ንጽህናዋን አጣች። ወንዱም ሰራ። ዱንያ ላይ እንደ ተጎጅ ማን ነው ተጎጅ? ምንም ጥርጥር የለውም ሴቲቱ ናት። አኼራ ላይ ባለው ጉዳይ እኩል ነው፣ ወንጀሉ እኩል ነው። ግን ዱንያ ላይ ሴቲቱ ናት የበለጠ ተጎጅ የምትሆነው ማለት ነው። ምክንያቱም የሷ ከትዳር በፊት ያሳለፈችው ነገር እንዳለ የሚታወቅበት መንገድ አለ። ወንዱ خلاص ተውበት ካደረገ በቂ ነው። ምንም የሚታወቅበት መንገድ የለም ከዛ በፊት ያሳለፈው ነገር እንዳለ ማለት ነው። ስለዚህ እኩል አይደለም ጉዳቱ። ለዛ ነው ትኩረቴን ሴቶች ጋር ያደረኩት ማለት ነው። ሲቀጥል ወንዶችን አስመልክቶ የምናገረው ነገር ቢኖር ይሄ ነገር ከባድ ነው። ወንዶችም ሆናችሁ ሴቶች ማለት ነው። ይሄ ዚና አላህ Subhanahu Wa Ta'ala ትላልቅ ወንጀሎች ጋር ነው የጠቀሰው፣ ከትላልቅ ወንጀሎችም ነው። والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون إلى الله። እነዛ የአላህ ምርጥ ባሪያዎች ከአላህ ጋር ሌላን አካል የማያጋሩ፣ እንደዚሁም አላህ እርም ያደረጋትን ሐራም ያደረጋትን ነፍስ የማይገሉ ማለት ነው። ኢላ ቢልሐቅ በሐቅ ቢሆን እንጂ ማለት ነው። የገደለ ልክ እንደሚገደለው ማለት ነው። ከዛ ምን አለ? ወላ የዝኑን አለ፣ ዚና የማይሰሩ ናቸው። ወመን የፍዐል ዛሊከ የልቀ አሳማ ይላል። ይሄን የሚሰራ ካለ ቅጣት ተዘጋጅቶለታል፣ ትልቅ ቅጣት ይጠብቀዋል። ዚና ከባድ ወንጀል ነው። የተጠራውም እነ ሽርክ ጋር ነው፣ እንደዚሁም ሰውን መግደል ጋር ከተላላቆቹ ወንጀል ጋር ነው ዚና ማለት ነው። አሁን ሴቶች አንዳንድ ጊዜ በቃ በኑሮ ደረጃ ሻል የሚሉ የተወሰነ ሀብት ያላቸው ወንዶች በቃ ሴቶችን የሚያጠምዱበት እናገባቸዋለን የሚል ወጥመድ አላቸው። በተለይ ደግሞ የደሃ ልጆች ሲሆኑ ሴቶቹ በቃ ያን ትዳር ይዘው ቤተሰቦቻቸውንም የሚጠቅሙ መስሏቸው ያን ሰውዬ ላለማጣት ከትዳር በፊት ክብረ ንጽህናቸውን ያጣሉ፣ ይተዋቸዋል ማለት ነው። ይሄ አንድ የዚና ወንጀል አለ። ሁለተኛ ሰውን ማታለል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም من غشنا فليس منا ብለዋል። فليس منا ከኛ አይደለም፣ ያታለለን የሸወደን ከኛ አይደለም ብለዋል። ሰውን መሸወድ ወንጀል ነው። እንደዚሁም ቃልን ማፍረስ፣ አገባሻለሁ ብለህ የምፈልገው ነገር ካገኘህ በኋላ መተው ማለት ነው።
ኢነል አህደ ካነ መስኡላ ቃል ኪዳን ተጠያቂነት። ይህን ሁሉ ሶስት አይነት ወንጀል አጠራቅማችኋል ማለት ነው። ሴቶችን እያታለላችሁ እናገባለን በሚል እንትን የሴቶችን ህይወት የምታበላሹ ማለት ነው። ስለዚህ በዙሪያ ወንዶችም አላህ ልትፈሩ ይገባል። እንዳይረዝም እዚህ ላይ አቆማለሁኝ። በዚሁ ዙሪያ ሌላ አንድ ቪዲዮ ሰራለሁኝ። ሰላም አለይኩም።